ዩቲዩብ ላይ ሁላችሁም የምታውቁት አንድ ሰው አለ። ሚኪያስ ሙልጌታ ወይንም ማይክ የዩቲዩበርስ ዩቲዩብ ቻናል ባለቤት፣ ቪዲዮ ኤዲተር፣ ግራፊክስ ዲዛይነር፣ ፎሬክስ ትሬደር፣ ሶሻል ሚዲያ ማርኬተር፣ ዌብሳይት ዴቨሎፐር፣ ኮንተንት ክሬተር፣ ከ20 በላይ ቢዝነሶች ያሉትና የ2 ማስተርስ ዲግሪዎች ባለቤት። ግን እንዴት ነው አንድ የ28 ዓመት ወጣት በዚህ ልክ በተለያዩ የቢዝነስ ስራዎች ላይ ስኬታማ ሊሆን የሚችለው? እንዴትስ ያ አንዴ በ8300 ብር ደሞዝ በህብረት ኢንሹራንስ በጸሐፊነት እየሰራ የነበረ ወጣት ዛሬ እዚህ ደረጃ መድረስ የቻለው? ይህ ያልተፈታ እንቆቅልሽ ነው። አሁን ላይ ሚሊዮኖችን በየወሩ ጀነሬት የሚያደርጉልኝ መልቲፕል ቢዝነሶችን ራን አደርጋለሁ። አሁን 28 ዓመቴ። ስለዚህ እኔን ምናልባት early ኤጅ ላይ ሆኜ ሰዎች አግኝተው አድቫይስ ቢሰጡኝ ብዬ ማስባቸውን ሪል ወርልድ ላይ በጣም የሚጠቅሟቸው ነገሮች እነግራቸዋለሁ። አሁን የምነግራቸው ነገሮች ቢዝነስ ላይ ብቻ ሳይሆን አጠቃላይ ላይፍ ላይ በጣም ሼፕ የሚያደርጓቸው ናቸው። ሚኪያስ ሙልጌታ ወይንም ማይክ የተወለደውና ያደገው በደብረ ዘይት ከተማ ላይ ነበር። የኤሌመንተሪና ሃይስኩል ትምህርቱም እዛው ላይ ነበር የተከታተለው። ግን በነበረው የትምህርት ፍቅርና ተሰጥኦ በተጨማሪም ጥሩ ውጤት በማምጣት አዲስ አበባ ዩኒቨርሲቲ ተቀላቀለ። ግን ዩኒቨርሲቲ ሲገባ ገና የ17 ዓመት ልጅ ነበር። ዩኒቨርሲቲ ላይም ወላጆቹ ሜዲሲን እንዲማር ቢገፋፉትም እሱ ግን ለማትስ ጥልቅ ፍላጎት ስለነበረው አፕላይድ ማትስ ለመማር ወሰነ። ግን እንዳሰበው አልነበረም። በሃይስኩል ትምህርቱ በጣም ጎበዝ ስለነበር የዩኒቨርሲቲ ትምህርቱ በጣም ቀለለው። ግን እንደጀመረው ለመጨረስና ስራ ለማግኘት ወሰነ። ስራ ለማግኘት ግን እስከዛው ድረስ መጠበቅ አላስፈለገውም። ገና ትምህርቱ ሳይጨርስ ውጤቱን በማየት አንድ ትምህርት ቤት እዛው ዩኒቨርሲቲ ተማሪ ያለ በማትስ አስተማሪነት ቀጠረው። እዛ እየሰራም ጎን ለጎን ትምህርቱን ጨረሰ። ትምህርቱን ሲጨርስ ገና የ21 ዓመት ወጣት ልጅ ነበር። ትምህርቱም ከጨረሰ በኋላ የነበረውንም ስራ በማቋረጥ የተሻለ ስራን መፈለግ ጀመረ። በነበረው የትምህርት ነጥብ በቀላሉ በህብረት ኢንሹራንስ ላይ ስራ አገኘ። ግን እዛ ላይም ብዙ ትምህርት ቢያገኝም ቢዝነስ እንዴት እንደሚሰራ ቢያውቅም በነበረው 8300 ብር ደሞዝ ደስተኛ አልነበረም። በዛ ደሞዝ ለብዙ ጊዜ መስራት አይፈልግም ነበር። ስለዚህ ከዛ በተጨማሪ ምሽት ላይ ተማሪዎችን ማስጠናት ጀመረ። ጠዋት ስራ ገብቶ እየለፋ ከዋለ በኋላ ምሽት ላይ ደግሞ ተማሪዎችን በማስጠናት የተሻለ ገቢ ለማግኘት ይሞክር ነበር። በዛም የራሱን የቤትና የማስተርስ ትምህርት ክፍያውን ከፍሎ ያለውን ገቢ ለማብቃቃት ይሞክር ነበር። እናም በዛ አጋጣሚ ባላሰበው ሁኔታ አንድ የፎሬን ኢንቨስትመንት ስኮላርሺፕ አዲስ አበባ ላይ ያገኛል። ትምህርቱም ስለ ፎሬክስ ትሬዲንግ፣ ፎሬን ካረንሲ እና ሌሎችም የሚያጠቃልል ነበር። እናም በቢዝነስ አድሚኒስትሬቲቭና በፎሬን ኢንቨስትመንቱ ጥሩ ውጤት በማምጣት ሁለቱንም የማስተርስ ዲግሪዎችን አገኘ። እናም ያን የነበር ህይወቱ የሚቀይር አጋጣሚ የተፈጠረው። ህይወቱንም በጥሩ መንገድ ሳይሆን በመጥፎ መንገድ ተቀየረ። ምንም ላይ ናችሁ፣ ምንም የሚፈጠር ነገር የለም። ኦልሬዲ ለምሳሌ ስራ ላይ ያላችሁ ሰዎች ወይም ካፒታል ያላችሁ ሰዎች የሆነ ስራ ብትጀምሩ ምንም የምታጡት ነገር የለም። መቼም ከምንም ላይ ምንም አይታጣም አይደል? የሆነ ነገር ግን አድቫንቴጅ ኖሮት ምናልባት ግን ቢሳካ ግን የሆነ ነገር ጌን ታደርጉበታላችሁ እንጂ አትጎዱ። ማይክ በራሱ በመተማመን በድፍረት ቢዝነስ አድሚኒስትሬቲቭ ብቻ ስለተማረ 8300 ብር ደሞዝ የሚያስገኝነትን ስራ በማቋረጥ የራሱን የቢዝነስ ስራ ለመስራት አሰበ። ግን ምንም ገንዘብ እጁ ላይ አልነበረም። እናም የተሻለ ለማወቅ ቤቱ ላይ እያነበበ ጊዜውን ማሳለፍ ጀመረ። ግን ሳያስበው አካውንት ላይ የቀረው ብር 140 ብቻ ነበር። ለቤት ኪራይ፣ ለምግብ ካወጣው ወጪ የቀረው 140 ብር ብቻ ነበር። እናም አንድ ነገር ማድረግ እንዳለበት ተረዳ። ግን እጁ ላይ ምንም ነገር አልነበረም። እናም ያለምንም ወጪ ሊጀምረው የሚችለውን የቢዝነስ ስራ ማሰብ ጀመረ። እናም ለምን ስልኬን ተጠቅሜ ኤሌክትሮኒክስ እቃዎችን አልሸጥም ብሎ አሰበ። ሐሳቡን ወደ እውነታ ለመቀየርም የተለያዩ ሞባይል ስልኮች የሚሸጡ ሱቆች ጋር በመሄድ የተለያዩ ሞባይሎችን ቴሌግራም እና ሌሎች ሶሻል ሚዲያዎች ላይ በማስተዋወቅ መሸጥ ጀመረ። ከዚህ በኋላ የማይክ ህይወት በስኬት የተሞላ ነበር። የቲቶሪንግ ኤጀንሲ ከፈተ። ሆም ኦፍ ኤሌክትሮኒክስ በሚል ስም የኤሌክትሮኒክስ ሽያጩን አጣጥፎ ቀጠለበት። የኢንተሪየር ዲዛይን ኤጀንሲ ከፈተ። በአጠቃላይ ወደ 20 የሚደርሱ ቢዝነሶችን ሰራ። ሁሉም ቢዝነሶቹም ቦታቸውን ሲይዙለት ደግሞ በዛ ገቢ ያገኘ የኮንተንት ክሬሽን ስራውን፣ የፎሬክስ ትሬዲንጉና ሌሎች የኦንላይን ስራዎችን መስራት ጀመረ። ምንም ይሁን ምን የሆነ ነገር መስራት የሆነ ነገር መጀመር ነበረብኝ።
አሁን ላይ ማይክ ዩቲዩብ ላይ በዩቲዩበርስ የሚለው ቻናሉ ከ400,000 በላይ ሰብስክራይበሮች ሲኖሩት ከ20 በላይ ቢዝነሶች 2 የማስተርስ ዲግሪ እንዲሁም ሚስት አግብቶ በ28 ዓመቱ ላይ እየኖረ ይገኛል። ከዚህ ሁሉ ስኬት በስተጀርባ ግን ተስፋ አለመቁረጥ፣ ታታሪነት፣ ትዕግስት፣ ለራስህ ታማኝ ሆኖ መስራትን እንማራለን። ስለዚህ አንተም ተስፋ ሳትቆርጥና ለራስህ ታማኝ ሆነህ ከሰራህ ስኬታማ የማትሆንበት ምንም አይነት ምክንያት የለም። አስተውል፣ ስኬት ከአንድ እርምጃ ይጀምራል። ከሰኞ ኦልሞስት እስከ ቅዳሜ አስጠና ነበር። ደብረ ዘይት እየተመላለስኩ ነበር ማስጠናው። ስለተመለከታችሁት አመሰግናለሁ። ይህንን ቪዲዮ አስተማሪና አነቃቂ ሆኖ ካገኛችሁት ሰብስክራይብ እና ላይክ ማድረግ እንዳትረሱ። ስለ ቻናሉ ያላችሁ ማንኛውም ሀሳብና አስተያየትም ኮመንት ላይ አሳውቁኝ። በቅርቡ 1000 ሰብስክራይብ ስንገባ ለእናንተ ለቤተሰቦቻችን ጊቫዌይ ስለምንሰጥም ሁላችሁም ሰብስክራይብ ማድረጋችሁን አትዘንጉ። በቀጣይ በሌላ አስገራሚና አስደናቂ የቢዝነስ እና የስኬት ታሪክ እስከምንገናኝ ባይ